በቃ ማንም አልተረዳኝም። ስለዚህ የሚረዳ ሰው ከሌለ አሁን ግን እናቴስ አሁን ግን እናቴን ብታይ ግን ራሷን ነው የምታጠፋ። ምክንያቱም ወጣቸው እንኳን ይቺ ሶስ ሌላ ትልልቅ ሶስ ነው የምገባ። ባሏን እኔ ከኔ እንደው እኔን አስወጥተሽ ባልሽን ወደሽ እውነት ይሄን ከርሳም ያድሳል የተናደርኩትን ልክ ያስወጣል ብዬ አስባለሁ። ወሬ ነገር እንዳለ ግን እንደተናኮረኝ እንግዲህ ወደዚች ወደ ድንጌት አካባቢ ሆነን ዛሬ እንግዲህ እንደምታውኝ በጣም ተናድጄ ነው የመጣው። እስካሁን በጣም ተለማመጥኩኝ። ምክንያቱም ሀቴንም ተለማመጥኳት ልጁንም ተለማመጥኩት። ምክንያቱም እኔ እዚህ ጋር እኔ እያስመሰልኩ አይደለም። እሺ እኔ እናንተ እንድታውቁልኝ የምፈልገው ነገር አንድ ቀን ለለቀቁት ቪዲዮ ማለት ነው እኩላችሁ ስትሰድቡኝ ነበር። ድራማ ነው ምናምን ስለ ድራማ ነው ምን አገባኝ? እኔ ድራማ ነው እንደምሰራ ነኝ። በትዳር ማል ድራማ አለ እንዴ? እንደዚህ ምጽፉ ሰዎች ረፉ። ሲጀመር የገንዛ እህቴ ነው የምታሰድበኝ። እንደዚህ በቃ ከቤተሰብ ጀምራ ከዛ ከልጁ ጀምራ የምታሰድበኝ እሷ ናት። ደግሞ ባለፈው ልጁን በማታ በጨለማ ዘው መጣኝ እኔን ለታስጠላ ማለት ነው። እንግዲህ እንዴት በጨለማ ዘው ሆነ አላታለው ናፈቀህ እሱን ታላገኘው ብሎ አለቀሰ ይባላል እንዴ በዛ ጨለማ። እንግዲህ ውድ ቤተሰቦቼ እስካሁን ተለማምጫለሁ። እህቴም አልተረዳችኝም፣ ምንም አልተረዳኝም፣ ሁሉም አልተረዳኝም። ስለዚህ እኔ የራሴን ውሳኔ መወሰን አለብኝ። እኔ መለማመጥም እንደዚህ የሚሆን ከሆነ እኔም ዋሽ ከሆነም ድራማ እየሰራውም ከሆነ ፊልም እየሰራውም ከሆነ በቃ ተንግዲህ እዛው አንድና አንዲትን አውጥቻት እኔ በቃ ማርፎ መድበት መንገድ ሄዳለሁ። ስለዚህ እኔ ውድ ቤተሰቦች ዛሬ ይሄንን ቦታ የመረጥኩት በጣም ስለተሰማኝ ነው። እውነት በጣም የሌለ ተሰማኝ። በቃ የገንዛቴ ያላሰበችልኝን ማን ነው የሚያስብልኝ? እህቴ ያላመነች በቃ እሷ ብታምነኝ ኖሮ ሁላኔ ለፋ ነበር እንዴ? ላሳይሽ እኔ ባሳያት ቪዲዮ ነው እኮ ቀላል ነው። እሷ ፍንግል ብላ ራሷን ብስትስ በዛው ላይ እርጉዝ ናት። ራሷን ብታጠፋስ የሆነ ነገርስ ብትሆን ይሄ እኮ ነው የከበደኝ። የማሳየቱ እኮ ቀላል ነው። ስለዚህ እመቤት እኔ እያየሽው ከሆነ ተዚህ በኋላ ማለት ነው ወንድም አለኝ ምናምን ብለሽ እንዳታስቢ። ምክንያቱም እኔ ራሴ መንገድ አለኝ። በቃ ተዚህ በኋላ እኔ እንደፈለግሽ እንኳን እሱን ተሌላም ሂጅ ተፈለግሽ ምን አገባኝ? የማይመለከተኝ ነገር ነው ስላንቺ። እኔ ያሰብኩት ነገር እኔ በዋራሽም አልሰማሽኝ አይሆንሽም ልጅ አይሆንሽም ብለሽ አልሰማሽኝማ። ስለዚህ ካልሰማሽኝ እኔ ወንድምሽን ማሰሚበት አንድበት በቃ ባይባልሽን እንድትሰሚበት አንድበት ይስጥሽ። ተንግዲህ ምንም ማለት እኔ ከዛውላ መጥቼ ስራያን እርግፍ አድርጌ መጥቼ ላንቺ ብዬ መጥቼ አንቺ ግን እንደዚህ ገለል አረግሽኝ ባልሽን ወደሽ ማለት ነው። ድሮም እኮ ሴት ልጅ አይታመንም። ምክንያቱም እኔ ወንድምሽን አሳልፈሽ ትሰጫለሽ። አረ በገንዛጅ ሰው ይቀጥላል። እናንተ በገንዛ ታገሬ ምን ባልወጣ ነው እንደው ተቃጥዬ ባልሞት። እኔ በቃ እያስመሰለ ሳይ እንደው በቃ እንደው አይምሩ የማቆጣጠሩን ተው በቃ እንደው በጣም ጭንቅላቴ ሊፈነዳ ነው። አረ በስመ አብ። አንድ ሰው በቃ እያስመሰለ መኖር አለበት እንዴ? እያስመሰለ ሁለት ልጅ እርግፍ አድርጎ ጥሎ መጥቶ ሁለት ልጅ ማለት ነው ሁለት ልጅ እርግፍ አድርጎ መጥቶ ሚስቱን ጎልቶ መጥቶ ባዶ ቤት እሱ እዚህ ይዘንጣል፣ ይበላል፣ ይተኛል፣ ይነሳል። ስለዚህ ዛሬ ያመጣሁት ነገር በህይወቴ ማንም እንዲመለከቱ አልፈልግም። ገንዛሃቴ ታልተረዳችኝ የገንዛሃቴ ከቤት ያስወጣች የገንዛሃቴ ካልወደደች ባሏን እየወደደች ከሆነ እኔ እዚህ የመረጥኩበት ይሄን ቦታ ማለት ነው እንዳለ አሻግራችሁ ስታዩት በጣም ገጠር ነው የሚታይ። እውነት አገሬን ናፈቀ በሰዓት ህድድ የሚለኝ ነው የመጣ። ምክንያቱም ሙት ከዋሸው ወደዛ ማዶ ብታዩት ወደዚህም ብታዩት እንዳለ ገጠር ነው። በቃ ደስ ይላል። እንደው ወደዚህም ጫካ ነው እልም ያለ ጫካ። ስለዚህ እኔ ተንግዲህ በቃ በራሴ ሙድ መሄድ አለብኝ። በቃ እስከመቼ በሷ ሀሳብ እንደውም ተንግዲህ በሷ ሀሳብ አልንቀሳቀስም።
እኔ የሷ ባል ወደደኝ አልወደደኝ መጣ አልመጣ ሄዳ ለደኔ ተንግዲህ ምን አገበኝ። ስለዚህ የሚመለከተኝ ነገር የለም። እንግዲህ ዛሬ በእነዚህ ነገር ልዝናና ብዬ ነው የመጣውኝ። ኪሴም እንደምታዩት ብዙ ነገር አለ። የራሴን አማራጭ መወሰን አለብኝ በእኔ ህይወት ማንም የሚመለከተው ነገር ስለሌለ እንግዲህ ማለት አንድ ሰው ባሏን ካላወጣቸው እንኳን ይቺ ሱስ ሌላ ትልልቅ ሱስ ነው የምገባ። ባሏን ከኔ እንደው እኔን አስወጥተሽ ባልሽን ወደሽ እውነት ይሄን ከርሳም እኔ እኮ ቆይ አብዛኞቻችሁ የምትሳደቡ ሰዎች እኔ እኮ አንድም ትማሩበታላችሁ እኮ ይሄ የሚያሰድብ ነገር ነው እንዴ እኔን የምትወርዱብኝ? ቆይ ወይ ካላያችሁ ቪዲዮ ማሳለፍ ነው። ለምንድን ነው የምትሰዱኝ? በቃ ላጫም ሰው ላጫም ይባላል እንዴ? በነገሩ እናንተ አይፈረድባችሁም። በቃ ተገዛሃት ጀምሮ ነው እኔ ሰውን እንደዚህ ብዬ አልወቅስም። እና በቃ ጨነቀኝ፣ እኔ ጠበበኝ። በቃ አልጋ ቤቱን በቃ 24 ሰዓት ሙሉ ተኝቼ ስውል በጣም ጨነቀኝ። ስለዚህ እነዚህ ነገርዬ ዛሬ በቃ የሆነ ነገር እንደሆነ ፈታ እንድል ነው። በቃ ራሴን ተጭንቀት ንጹህ እንዳደረግ ነው። በቃ እነዚህ ነገር አምጥቼ ገዝቼ ያመጣውኝ። እንግዲህ ዛሬ ግን የመጀመሪያ ቀኔ ነው። ውሳኔ ወሰንኩት በቃ በራሴ ነው። ማንም አልመከረኝም፣ ማንም ውሳኔ እንዲሰጠኝም አልፈለኩኝም። ቀጥታ በራሴ ሙር ነው ዝም ብዬ ሹልክ ብዬ እዚህ ጫካ ውስጥ የመጣውኝ። ስለዚህ ራስ በራሴ በቃ ፈታ የማድረግ ሃይምሮዬን ትንሽ ቢያንቀሳቅሰኝ ብዬ ነው። 24 ሰዓት እንደ በቅል ተደብቼ አልቻልኩም። ስለዚህ እንደምታዩት ይሄ እንደምታዩት እንግዲህ አብዛኞቻችሁ ታውቁታላችሁ። እንግዲህ ሲጋራችንም ይዘናል። ሁለታን ነበር ያስቆን ቤቶች በእኔ ህይወት ማንም ስለማይመለከተው ከዚህ በኋላ የራሴን ውሳኔ ስለምወስን አሁን ግን እናቴን ብታይ ግን ራሷን ነው የምታጠፋ። ምክንያቱም ለእናቴ መኖር አለብኝ። ምክንያቱም ግን ትንሽ መውሰድ ወስዳለሁ ዞሮ አለቀውም። ግን ደግሞ እናቴ ያሳዘነች እንዴት ላርጋው? ስለማንነት እኔ አይመለከተኝም። ግን እናቴ የሆነ ሰው ቢያሳያት አሁን ተጎረቤት የሆነ ሰው እንደዚህ ቲክቶክ ዩቲዩብ የሚጠቀም ሰው ቢያሳያት እውነት ታለቅስብኛለች፣ ታዝንብኛለች። ስለዚህ በጣም ነው የጨነቀኝ። ግን እውነት ማርያም በጣም ነው የጨነቀኝ። የግድ መውሰድ አለብኝ ትንሽ በቃ ያያዝ ምዲያ ኧረ በስላሴ እንዴት ነበር አንተ ሲያቃጥሉ የሚያቸው? በስላሴስ ምንድነው? ቆይ እምቢ አለኝ እንደዚህ። ኧረ በመድኃኒዓለም ክብሪቱ ራሱ አለቀ። አዲስ አለኩስ ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ኧረ ቢያሪ ጎበዝ ማን ልጥሯን የካባቢ ደግሞ የለም ቦታ ሰው የለም። ተሰበረ። ኧረ ገብሬ እስኪ ዝም ብለህ ቅረጸኛ። አንተ ደግሞ ምን ሆነህ ነው? ዝም ብለህ ቅረጽ የተባልከውን ቅረጽ አይደል? ምን አገባህ አንተ? መቅረጽ ነው ስራ። ምንድነው ይሄን ሌላ ቦታ ቅረጽ ብለህ ራሱ ትቀርጻለሽ። ስለኔ ውሳኔ አንተ ነው እንደምወስንልኝ። ዛሬ መስሚያ አንድ ነገር እንደው እቺን ሳላጨስ ማታርኩኝ እውነት
ጀመር በኔ ህይወት እንግዲህ ማን አንዴ ተስፋ ቆርጫለሁ በቃ ምክንያቱም አንዴ ስለቆረጥኩ ነው ይሄን ነገር በቃ እዚህ ጫካ ላይ የመጣሁኝ በቃ እንግዲህ አላማ የሚባል ነገር የለኝም በቃ እኔ ለሷ ስለመከርኳት እሷ አላመነችኝም ያለውን ቪዲዮ አውጣው እያለች አሳይሻለሁ ብላስም አላመነችም ስለዚህ ከነባሯ ገደል መግባት ትችላለች አንድ አይመለከተኝም ከዚህ በኋላ ትጂ እንዴት ነው ያቃጠለኛል ስላሲስ በቃ የኔ ውሳኔ ነው በቃ ከዚህ በኋላ ትለቅች ሰው ተገንዛገሩ ወጥቶ እንደዚህ መሆን ታንግዲህ እንደውም የመቤትን አይንም ማየትም አልፈልግም ስትወልድም ማለድም የሆነ ነገር ስትሆን ማለድም በቃ ታንግዲህ ነው ولا بس اسمع بس فندوا اسي زم بلا قرصه انت من تنግዲህ ማን ተማን ጋር አልሆንም በራሴ ሙራ መንቀሳቀሳቅ ደሞ ነገ ስለምዱ ፈነዱ የት ደርሳለህ የተባልኩልኝ እንዱኛ ለቀር
እንግዲህ ውድ ቤተሰቦቼ ጥሩ ትምህርት እንዲሰጥ አልፈቅድም። ምክንያቱም እኔ በቃ ልክ ውስጥ ስሜት ውስጥ ስለገባው ነው እንጂ ይሄን እንደዚህ ስሪያ ብዬ ለሌላ ሰው እንዲጎዳ ማድረግ የለብኝም። ምክንያቱም ምንም አማራጭ ስላጣው ነው። በቃ የሚረዳ ሰው ስላጣው ነው። በቃ ማንም አልተረዳኝም። ስለዚህ የሚረዳ ሰው ከሌለ ቤተሰቦች እስካሁን ስለነበረ ቆይታ በጣም አመሰግናለሁ። እንግዲህ ግን ቪዲዮም ላልሰራም እችላለሁ። ምክንያቱም እኔ እንደዚህ እየሰራውኝ መቅረጹ በጣም ከባድ ነው። ምክንያቱም በጣም ያስጠላል እና ስለምታረጉልኝ ነገር ግን በጣም አመሰግናለሁ። እህቴ ግን ሰላምሽን እመኝልሻለሁ።